በከተማችን አዲስ አበባ ቤት ወይም ህጋዊ ይዞታ ለመግዛት የወሰናችሁ ደንበኞች ነገ ኪሳራና የህግ ክርክር ውስጥ እንዳትገቡ 5 መሰረታዊ ነጥቦችን ማወቅ ይኖርባችኋል። በተለይ አምስተኛው በጣም ይጠቅማችኋል። ለቤቱ አዲስ ይሆናችሁ ፎሎና ሼር በማድረግ ጀምሩ። የመጀመሪያው የምነግራችሁ አንደኛ የይዞታ ህጋዊ አመጣጥ ነው። ንብረቱ ለሽያጭ ከመቅረቡ በፊት እንዴት እንደተገኘ ማረጋገጥ ቀዳሚ ተግባራችሁ ይሆናል። ምንጩ ምንድነው የሚለውን በስጦታ በውርስ ወይስ በግዢ የሚለውን ማረጋገጥ ይኖርባችኋል ማለት ነው። ሌላኛውና ሁለተኛው ልነግራችሁ የመጣሁት የእግድ ሁኔታን ማጣራት ይኖርባችኋል። ንብረቱ በማንኛውም አካል አለመታገዱን አስቀድሞ ማወቅ ይኖርባችኋል ማለት ነው። እዚህ ጋር የእግድ አይነቶች አሉ። የመጀመሪያው እግድ የፍርድ ቤት እግድ ነው። በይግባኝ ክርክር ወይም በሌላ የህግ ጉዳይ ሊሆን ይችላል። ሌላኛው እግድ የመሬት አስተዳደር እግድ ነው። በካርታ አሰጣጥ ስህተት ወይም በይዞታ መደራረብ ምክንያት እግድ ሊኖር ስለሚችል ይህን ማጣሪያ ያስፈልጋል። ሶስተኛው የእግድ አይነት የገቢዎች ባለስልጣን እግድ ነው። በባለቤቱ ላይ ባለ የግብር ዕዳ ምክንያት ሊሆን ይችላል። ሌላው ከዕዳ ነፃ መሆኑን ማረጋገጥ ያስፈልጋል። ንብረቱ ለሌላ እግድ ግዴታ መያዣ አለመሆኑን ማረጋገጥ። አንደኛው የዕዳ አይነት የባንክ ዕዳ ነው። በባንክ ዕዳ አለመያዙን ማረጋገጥ ይኖርባቸዋል። ሁለተኛው የመንግስት ዕዳ ነው። ያልተከፈለ የዓመት ግብር ወይም ሌሎች የመንግስት ክፍያዎች መኖራቸውን ወይም መከፈላቸውን ማረጋገጥ ይኖርባቸዋል። አራተኛው የካርታው ህጋዊነትን ማረጋገጥ አለባችሁ። ካርታው ከሚመለከተው ህጋዊ አካል የተሰጠ መሆኑን ማወቅ ያስፈልጋል። አምስተኛውና የመጨረሻው በጣም የሚጠቅማችሁ ብዬ ያሰብኩት ደግሞ የከተማ ፕላንና የወደፊት ልማት ሁኔታ ነው። ይዞታው አሁን ካለው ነባራዊ ሁኔታ ባለፈ ከከተማው ማስተር ፕላንና ከወደፊት ልማት ጋር የሚጣጣም መሆኑን ማረጋገጥ የወደፊት ኢንቨስትመንቱን ዋስትና ይሰጣል ማለት ነው። በዚህ ዙሪያ 4 ነጥቦችን ማጥናትና ማወቅ ይኖርባቸዋል። የመጀመሪያው የፕላን ስምምነቱን ማየት ያስፈልጋል። የቦታው ይዞታ ማረጋገጫ ካርታ ከከተማው ወቅታዊ መዋቅራዊ ፕላን ጋር የሚስማማ መሆኑን ማረጋገጥ ይኖርባታል። ሁለተኛው የቦታው አገልግሎት ነው። እንደው የሚገዙት ቦታ የተፈቀደው አገልግሎት ምን እንደሆነ ማወቅ ይኖርቦታል። ለመኖሪያ ነው፣ ለንግድ ነው፣ ለተደበለቀ አገልግሎት ሚክስድ የሚባለው ነው የሚለውን ማወቅ ያስፈልጋል። ከተፈቀደው ውጭ መገንባት ህገወጥ ስለሚያደርግ ማለት ነው። ሌላው የመንገድ ስፋትና የህንፃ ከፍታ ነው። ቦታው ላይ የሚያልፈው መንገድ ስፋቱ ምን ያህል ነው? ወደፊት የህንፃ ከፍታ ዛጋ መገንባት ያለበት ምን አይነት ህንፃዎች ናቸው መገንባት ያለባቸው የሚለው በደንብ በዝርዝር ማወቅ ይኖርባቸዋል። እነዚህን የፕላን የመንገድና የአገልግሎት አይነት መረጃዎች ይዞታው በሚገኝበት የክፍለ ከተማ የመሬት ማኔጅመንትና ከተማ ፕላን ጽህፈት ቤት በመሄድ ማረጋገጥ ትችላላችሁ። ይህንን መረጃ ያቀርብኩላችሁ ጌች ቤቶች ገበያ ነኝ። ስለተከታተላችሁኝ እጅግ በጣም ከልብ ነው የማመሰግናችሁ። የሚሸጥ ቤት ቦታ ህንፃና መግዛት ካላችሁ እንዲሁም መግዛት የምትፈልጉት ደንበኞች ካላችሁ ደግሞ ደውሉልኝ።